አይዘንድሮ አትሊስት ጨዋታው ምን አለ ለሊት ላይ ባያደርጉት ቀን እኮ ሰው ከሰው ተግባብቶ ይረሳዋል እኮ ለሊት ወሬት ይኬዳል። አረ እንዴት ነው አንድ ቲም ሁለቴ ተገናኝቶ በእንደዚህ አይነት ብልጫ ባለው ፐርፎርማንስ ሁለት ጊዜ ሊለጠፍ የሚችል? አረ ተው አረ እኔ ቱቦ ገባባችኋለሁ እየደወላችሁ ቼክ አድርጉኝ ተው። አረ ተው ሲጀመር ስሎት ማለት ነው ዘኮፕስን ጨምሮ ሙሉ የሊቨርፑል ደጋፊ መላጣ ሳያደርግ ወይ ወደ ራሱ አይመለስም ወይ ደግሞ አይስተካከልም ወይ አይወጣም። አክቹሊ እኔ ግማሽ ደርሻለሁ እሱ ጋር ለመድረስ ትንሽ ነው የቀረኝ። እንዴት ነው ዘንድሮ ምን ዘልቀው ዛሬን አውጣኝ የማይባል ነገር። ዋናው ጉዳይ ስመለስላችሁ እንኳን በአዲስ አሰልጣኝና በአዲስ ታክቲክ እነዚህን 5 ጨዋታዎች ከዚህ የበለጡ ደሞ ውስጥ ዲስካስቲንግ የሚባሉ ጊዜዎችን አሳልፈናል። we are liverpool it's በጣም ኖርማል ነገር እንመለሳለን። ቤቲኒ ለመጣው ለሄዶ ሰጣለው በረምብ አድርጌ ሰጣለው። ምን አይነት ደንቆሮውን አሰልጣኝ ነው ደግሞ ደንቆሮ። አሁን ቢያንስ ካራቦ ቢያንስ ለሊቨርፑል አይደለም ከኔ ካለፈ ካራቦም ላርሰናል ልበል እኔ ካልበሉት ላርሰናል ልበል ካራቦም ቢያንስ ካራቦ በሜዳችን 3-0 ፓላስ ደንቆሮ የሆነ መላጣ አሰልጣኝ ወይ ይሰራልን። ላስቲር ሰራልን በረምብ አድርጎ ይሰራልን አታለለን። ቤቲኒ ነው ብርግዲን መተከዝ በቃ ለቀቁ። ቤቲኒ ነው አሁንማ ዓለም ያወቀልኝ አለለ ቤቲኒ አለለ በሜዳም ከሜዳም ውጭ ሰጣለሁና አሁን ከኔም ካለፈ ላርሰናል ነው በቃ ለቀቁ። ማሻገር ነው ስራዬ። ምንም የምፈጥር ጉዳይ የለም። አይ አይ ሊቨርፑል ምንድን ነው የምትባሉት? እሺ ዛሬ ምንድን አይሼባው ክሪስታል ፓላስ ወር ባልሞላ ጊዜ ውስጥ ለሁለተኛ ጊዜ መጥቶ 3-0 ሰጥቶን ሄደ። ለሁለተኛ ጊዜ ከዚህ በላይ ውርደት የለም። ሊቨርፑል ከ7 ጨዋታ 6ኛ ሽንፈታችን ነበር። ተስፋ እንዳታረጉ በዚህ ጨዋታ አርነ ስላት የስራውን ይስጠው። አማተር አሰልጣኝ እንኳን የማይሰራውን ጥፋት ነው የሰራው። አማተር አይደረግም። እንዴት የህፃናቶች የመዋለ ህፃናት መሯሯጫ ታረጋዋለህ? ያወጡትን ገንዘብ የሚያስመልሱት በእኛ ጨጓራ ነው እንዴ? የኛን ጨጓራ በመቁላት ነው እንዴ? ቡድን ስራ ነው እንጂ ያለ በጨጓራችን ዱለት ስራ ነው እንዴ ያልነው? ይሄን ሰውዬ ከ7 ጨዋታ 6ኛ ሽንፈታችን። አማተር አሰልጣኝ እንኳን የማይሰራውን ጥፋት ነው የሰራው። ትልቅ ጥፋት ነው ይሄ። ከስራው ላይ ሊያስባርረው ይችላል። ቀጣይ አስቶን ቪላ ጨዋታ እኮ ቡድን መስራት የነበረበት ጨዋታውን እኮ መቀመር የነበረበት ነው። ታክቲክ መሞከር የነበረበት ተጫዋቾቹን ማቀናጀት የነበረበት ጨዋታ ነበር ይሄ። አሁን ከንዴት አልፌ ወደ ተስፋ መቁረጥ እየገባሁ ነው ያለሁት። በዚህ ቡድን ተስፋ ወደ ማጣት እየሄድኩ ነው ያለሁት። ግን አሰልጣኙን ውጣ ማለት አልችልም እንደ ሊቨርፑል ደጋፊነት። ሲያሻው በፕሪሚየር ሊግ በካራቦ እየመጣ እንቅልፉን አሳጣው የዚህን መላጣ። አሁን ነው ሃትሪክ ሰራበት እኮ ላይ ሃትሪክ ሰራበት እኮ ተከታታይ ጨዋታ ይለዋል። እነዚህ ሰዎች ቅዳሜና እሑድ ይረፉ፣ ከሰኞ እስከ ዓርብ ይረፉ። ኧረ ተዋቸው በቃ። እንደው በያዛችሁት በእርግቧ እንደው በንስሯ። ሁን የትኛው ዋንጫ ነው ተስፋሽ? እስቲ ንገሪኝ። የትኛው በዚያ አኳኋንሽ አይደለም ቻምፒየንስ ሊግ አይደለም ፕሪሚየር ሊግ አሁን የዋንጫ ተስፋሽ ማለት ነው? አሁን እየተራገማችሁ ልገቡ ነው ገና ጨዋታው። ክሪስታል ፓላስ ሊቨርፑልን ጀመረው። አሁን ደግሞ 3-0 ጨርስ። በቤንች ላይ ምናምን እንዳታለቃቅስ። ማናጀርሽ ግራ ገብቶታል። ቴን ሃግ ነው ማን እንደውም ቴን ሃግ እንደዛ ያሸነፍ ቴን ሃግ ግራኔ የገባው የሰውዬ ማን ግራኔ የገባው ነው የምልሽ። ስንተኛ ጌም ነው የተሸነፈው ማን? አናዘር 5-6 ምናምን ና ጆቫኒ እጅህን እፈልጋለሁ። እንዲህ ነው እየሆንሽ ያለሽው። እንዲህ ማን አንድ እጅ አይበቃም፣ 2 እጅም አይበቃም። አሁን ልሽ ጽድት ያለ የቆዳ ዶክተር ደርማቶሎጂስት ያዘዘ ሳሙና ነው የሚያስፈልግሽ። እንደዚህ ከማንም ጋር ተዝረክረሽማ ለማድሪድ አሰጪው። ማድሪድ ነው ኔክስት አስቢው። አንፊልድ ላይ መጥቶ
ካክ ነው የሚያስመስለው። ደጋፊዎች እያዩ ነው የሚለጥፍሽ። ደጋፊዎች ኖ እያሉ ደጋፊዎች ማለት እኔ ላዝንልሽ ነበረ። ሃንግ ሊቨርፑል ያንስ እኔ ላዝንልሽ ነበረ፣ ግን እዚህ ጋር ቋጣሪ ማንቾች አሉ። አጋቡብኝ። ገባሽ አይደል? አጋቡብኝ። ከዛ ላይቭ ላይ ደግሞ ቮት ተደረገ። በቃ ብዙ ሰው አስቀይመሻል ማለት ብዙ ሰው አስቀይመሻል። ስለዛ ተደረግሽ። ምንም ማድረግ አይቻልም። ቀይ እንዳትይም ዝም ብለሽ ተኝ። በቃ ይሄን ቪዲዮ ነገ ነው ማየት ያለብሽ። ሻወሩን እንዳትረሹ ለማድረግ ሻወሩን እንዳትረሹ። ያራድ ይልሽ ለምንድን ነው ቆይ ከፓላስ ጋር የምትጫወቱት እንዴ? አይፈልጉም ከእናንተ ጋር መጫወት። በቃ ፐርሰናል ለሚያደርጉት ምን አይነት ቲም ነው ፓላስ ዴ? ይሄ ማለት ነው ሳር ጥቁር ነው። ከሊቨርፑል ጋር ሲጫወት ፐርሰናል ነው የሚያደርገው። ህይወታችሁን ጭልም ይመጣና ጭልም። ምን ሆኖ ነው እንደዚህ እንዴ? ሲጀመር ማለት ነው ይዞት የገባው አሰላለፍ ምንድን ነው? ቆይ አሰላለፉን አይቶ ሊቨርፑል አንድ የሊቨርፑል ደጋፊ ይህንን ጨዋታ እናሸንፋለን ብሎ የገመተ ካለ አይንን ጨፍነ ነው የምታየው ማለት ነው። ጨለማ ነገር ነው እየታየ ያለው ማለት ነው። ምን አይነት አሰላለፍ? ምን ሆኖ ነው እንደዚህ? ላይፈልገው ይችላል። አይ ነው ይሄንን ውድድር ግን የፈለገ ባይፈልገው እንደዚህ አይነት አሰላለፍ ሊገባ አይችልም እንዴ። በፓላስ በሴቶቹ ቲም ቢገባ ዛሬ ያሸንፋቸዋል። ምን አይነት አሰላለፍ? ቤንቹን እኔ ዝም ብዬ ያየዋለሁ እማላቀው ምናምን ጎርደን ምናምን የተባለ ልጅ አለ እንዴ። ጎርደን ሆኖ እንዴት ጥቁር አለ? ጥቁር አይቻላቅም ጎርደን እንዴ። ሊቨርፑል መች ነው የሚሸነፈው? ሁልጊዜ በእርግጠኝነት ሊቨርፑል ማለት ነው 38 የፕሪሚየር ሊግ ጨዋታ ፓላስ ጋር ቢጫወት 38ቱንም ፓላስ ያሸንፋል። አቻ ራሱ ይወጡም ማለት ነው። እረ ፓላስ ይችላል ነው ማለት። ሊቨርፑል ያው እንደሚሸነፍ የተረጋገጠ ነው። ሊቨርፑል ተጫወተ ማለት ይሸነፋል ማለት ነው። ይሄ ሀቅ ነበር። ቦስ ማለት ነው የእውነት አይችልም ስትባሉ እመኑ። ደግሞ ሊሰክስ ማለት ነው። ወደ መጨረሻ አካባቢ አይታችሁታል። 2-0 እየተመራ ቀያሩ በጩጮዎች ሊቀለብሰው ምናምን ነገር የሊቨርፑል ደጋፊዎች አንጀቴን በላችሁ። አይዟችሁ። ምን አይነት አሰልጣኝ ነው ግን ያለን? እኔ ገና ሲጀመር ላይናፑን እንዳየሁት እንደምንሸነፍ አውቃለሁ። ምን ገጥመው እኮ አንድ ዲቪዥን 4 ላይ ወይም ዲቪዥን 2 ላይ ያለ ክለብ አይደለም። ፓላስ እኮ ለዋንጫ ተፎካካሪውን አርሰናል ምን ያህል አንድ ከኛ ጋር ፕሪሚየር ሊግ 2 ይለጥፎናል። ኮሚኒቲ ሊግ እና ፕሪሚየር ሊግ ለጥፎ የመጣን ክለብ በማናቃቸው በነዛ ፈላዎች ገብቶ ሊያሸንፍ ጭንቅላት ያሟን እንዴ? ሊደፋ ነው እንዴ? በማቃጠል በመዳን ያለም ሰው እንዴት ነው ቤንች ላይ ቢያንስ እንኳን 5-6 ተጫዋች ቋሚ ተጫዋቾች የማያስቀምጥ? ምን አይነት እንዴት ነው ሰው ኤንዶን ይዞ ገብቶ ሊያሸንፍ የሚችለው? ጎሜዝ ይዞ ገብቶ ሊያሸንፍ የሚችለው? በእግዚአብሔር ጋይስ ሊቨርፑላውያን ይሄ አሰልጣኝ ምንም በቃ እንኳን በቤንቾች ተሸነፍነ። የምሬን ነው። እንኳን በማናቃቸው ተጫዋቾች ተሸነፍነ ገብተው ማለት ነው። እንኳን ቤስቶች አልገቡም። የምሬን ነው። ሊደፋን ነው እንዴ? ሊያቃጥለኝ ነው እንዴ? በእግዚአብሔር ምን አይነት አሰልጣኝ ነው? ሰው እንዴት ነው ወፈር ያለው ቴናግ ነው የሚመጣ? በመድኃኒዓለም ወፈር ያለው ቴናግ አስረግጬ ነው የምነግርህ። እግዚአብሔር እስካሁን ታግሻለሁ። ምንም ልታገስ አልችልም። ኧረ በስመ አብ! ኧረ የርገን ክሎብ! ኧረ በመድኃኒዓለም ጭራሽ ላይናፑን ሳየው ገና ደነገጥኩኝ። እግዚአብሔር ምስክር እንዴ ፓላስ ሌላ ፓላስ አለ እንዴ? ዲቪዥን 2 ምናምን ሌላ ፓላስ አለ? ግራ ገባኝ እኮ። ፓላስ ማለት እኮ በዚህን ሰዓት ውስጥ አይደለም እነዚህን ተጫዋቾች ይቅርና ዋናው ቲሙን እያስቸገረ ያለ ቡድን እንደሆነ ያውቃል ነው። ዋንጫው አይጠቅመንም። ይሄን ጨዋታ እኮ ማሸነፍ እኮ ነበረብን። አሸንፈን ቢያንስ ለፕሪሚየር ሊግ አስቶን ቪላ ጋር ያለን እንትናችን ቢያንስ ትንሽ ተስፋ ይኖር ነበር። ወይኔ ፓላስ ደግሞ ምን አይነት መጥፎ ጊዜ ላይ ነው ደግሞ የተሸነፋችሁት? እኔ ይቅርታ አድርጉልኝ። እንዲህ ነው የሚይዛችሁ የሊቨርፑል ደጋፊዎች። ይቅርታ አድርጉልኝ። ምንም ርህራሄ አላሳያችሁ። ምክንያቱም ምንም አይነት ርህራሄ ስላላሳያችሁኝ ክለብ የተንኮሻክሾ በነበረ ሰዓት ላይ መጥፎ ሰዓት ላይ እንደው የት ሄዳችሁ ነው እኔ ንዴታችሁ ብትወጡት? አሁን አረቄ ቤቱ ተዘጋ። አረቄ ቤቱ ተዘጋ። እንደው የት ነው የሚካሄደው አሁን በዚህ ሰዓት? እኔ ብቻ መልሱልኝ። የታባል ቢስሚላህ ማለት አሁን ነው። ሊቨርፑል ከ7 ጨዋታ 1 ጨዋታ ብቻ ነው ያሸነፈው። ማን ያምናል? አሁን ሰዎች
እውነት በጣም ነው የሚገርመው። በነገራችን ላይ ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ እንዳይረሳ። 3-0 በፓላስ ተሸነፈ። ሰዎች አጃይብ። ደግሞ እኮ የሚገርመው እስከ ረፍት 2-0 ተመሩ አይደል? ከረፍት በኋላ ሲመጡ ነርቨስ ሆኖ ይመጣሉ ብዬ ጠብቄ ነበር። ጭራሻ የለም ያ ነገር፣ ወይም እንዳይቆጠርባቸው ሲታገሉ አልነበረም። እንደውም 2-0 የተመራ ረፍት የወጣው ፓላስ ነው የሚመስለው። እንደውም ጎሉ አንሷል። እኔ እውነት ከስፔኑ ክለብ ቀጥሎ ውድቀታቸውን የምፈልግ ምናምን ክለብ እነሱ ናቸው። ግን በዚህ ልክ ከፈጠኑታ በፈልግም በዚህ ልክ በእርግጥ የሊቨርፑል ደጋፊዎች ወድቆ መነሳትን ታውቁታላችሁ። ከዚህ ባሰ ከማንም ክለብ ደጋፊ በላይ ችግርን ታቀላችሁ መቋቋም ትችላላችሁ ብዬ አስባለሁ። ስለ መውደቅ ለእናንተ ያለ ነገር አይዟችሁም ልላችሁ አልችልም። ምክንያቱም ወድቆ ያታችሁንም ታውቁታላችሁ፣ ከላይም ታውቁታላችሁ። ግን አልጠበቃችሁትም። እርግጠኛ ነኝ አሁን ዝግጁ አልነበራችሁም። ይሄ ሁኔታ ይመጣል ብላችሁ አጠብቁም። ምክንያቱም አምና ያንን ዝውውር ሳታረጉ እንደዛ ዋንጫ ካንሳን፣ አሁን ደግሞ እነዚህን ዝውውሮች ስናደርግ ባለን ላይ ምርጥ ስንሆን ሌላ ዋንጫ ነው የምታልሙት እንጂ ይሄ ይመጣል ብላችሁ አጠብቁም። ስለዚህ በጣም ነው የምትሰበሩት፣ እርግጠኛ ነኝ። ግን ማንም ሰው አይጠብቅም ይሄን። አሁን ከዚህ የባሰ ይሆናል። አዎ ይሆናል። ምክንያቱም ቡድኖች ከዚህ በኋላ ሌሎች ቡድኖች ተጋጣሚዎች ደፋር እየሆኑ ነው የሚመጡት። ሊቨርፑል እናሸንፋለን ብለው ነው የሚያስቡት። እንዴ ሁሉም እውነት በጣም ተበሳጭቼ ነው ይመስላል። ተበሳጭቼ አይደለም፣ በጣም ደስ ብሎኛል እንደዚህ በመሆናቸው በመንኮታኮታቸው። የሊቨርፑል ደጋፊዎች ግን ጥሩ ሁኔታ ላይ አይደላችሁም። ከዚህ የከፋ ይሆናል ብዬ ነው የማስበው። እውነት ሶሪ፣ በጣም ነው የማዝነው። ለማንኛውም እስቲ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ክሪስታል ፓላስ ሊቨርፑልን አለቅህም ብሎታል ጋይስ። ዛሬ በተደረገ የ16ቱ ዙር የካራባ ካፕ ጨዋታ ወደ አንፊልድ ያቀናው ክሪስታል ፓላስ ሊቨርፑልን 3-0 በሆነ ውጤት ማሸነፍ ችሏል። ለሶስት ተከታታይ ጨዋታዎች ነው ሊቨርፑልን ማሸነፍ የቻሉት ፓላሶች። ፓላስና ኢስማኤል ያሳር ከሊቨርፑል ጋር ምን እንዳስተሳሰራቸው ግራም ያጋባ ነው። ኢስማኤል ያሳርን በዚህ ጨዋታ ላይ ሁለቱን የፓላስ ጎሎች ማስቆጠር ችሎ ነበር። በተለይ ሁለተኛው ጎል በጣም የሚገርም ሊንካፕ ነበር ያስመለከተን። አጨራረሱን በጣም ግሩም ነበረ። የረሚ ፒኖም 87ኛው ደቂቃ ላይ ቀሪዋን ግብ ለፓላስ በማስቆጠር 3-0 ሊቨርፑልን መርታት ችሏል። ወደ ቀጣዩ ዙር ማለፍ ችሏል። ሊቨርፑል ከወዲሁ ከካራባ ካፑ ተሰናብቷል። አርነ ስሎት በዚህ ጨዋታ ላይ የቋሚ አሰላለፍ የሚጠቀሙባቸውን ተጫዋቾች በጠቅላላ ኦልሞስት ቤንች አድርጓቸውን የጀመሩት ማለት ይቻላል። በወጣት ተጫዋቾች ነበር ጌሙን የጀመሩት። ኢቭን እየተመሩ እንኳን ወጣት ተጫዋቾችን ነበር ቀይሮ ለማስገባት ፍላጎት የነበራቸው። ዋና የሚባሉ የቡድናቸው ተጫዋቾች የመጠቀም ፍላጎት ምንም አላሳዩም ማለት ይቻላል። ለውድድሩ ያላቸው ግምት ዝቅ ያለ እንደሆነ ነው ያሳየን በዚህ ጨዋታ ላይ። እንግዲህ ሊቨርፑል አሁን ካለፉት 7 ጨዋታዎች በ6ቱ ሽንፈት እንዳጋጠመው እየተመለከተ እንገኛለን። በ10 ተከታታይ ጨዋታዎች ደግሞ ክሊንሺት ማስጠበቅ እንደተሳነው ነው እየተመለከትን የምንገኘው። ለማንኛውም ስለዚህ የአርነ ስሎቱ ሊቨርፑል አስደንጋጭ የሚባል ጉዞ ምን ትላላችሁ? በነገራችን ላይ በዚህ ጨዋታ ላይ በሊቨርፑል በኩል ናሎ የተባለ ወጣት ተከላካይ 79ኛው ደቂቃ ላይ በቀይ ካርድ ወጥቶ ነበረ። ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ ሆኖ እግር ኳስ መረጃዎችን ማግኘት ይችላል። በቃ ክለብ አረጋችሁት አይደል? መጮቻ ሳይሆን መጨፈሪያ። ባለፈው ባንዴ ጨፈረ ነዛ ኦኬ ያለ ክርስቲያን ፓላስ ጨፈረባችሁ። ይኸው ደገማኝ ደግሞ በቤንች ልጨፍርበት አባት። እሺ አሁን ምን ይባላል እንዴ? ስንተኛ ሽንፈታችን ነው? አረ በስመ አብ። እኔ ዘንድሮ የኛ የመቃጠል አመት ነው እንዴ? አሰላለፉን ተመልክ። እኔ እኮ ለነገሩ ገና እኮ አሰላለፉን ስናየው ነው እኮ ፍሬዲ ውድማን የተባለ ግብ ጠባቂ ጭራሽ ይዘህ ስገባ ነው እንደወደምን ሁሉ ያወቅኩት እኮ እኔ። ወይኔ ሳር፣ እኛ ላይ ሳር መቼ ነው ሳያገባብን የሚወጣው? በኮሚኒቲ ሺልድ አስታውሳላችሁ? ፕሪሚየር ሊግ ላይ ይኸው የቀረው ካራቦ ላይ ነበር። ወይኔ ጭራሽ አትሪክ ሊሰራ። አረ በስመ አብ። እኔ በዛሬው ጨዋታ ሙሉ በሙሉ ተወቃሽ ስሎት ነው። እንዴት ነው ከቤስት 11 አንድ ተቀያሪ ወንበር ላይ እንኳን ተጫዋች የሌለው ደግሞ? እሺ ግራ የገባኝ ነገር። አረ በስመ አብ። ገና ከዚህ በላይ እነዳለን ፋሚሊ፣ እንቃጠላለን። ከዚህ በላይ እንቻለው። በቃ አመቱ የኛ ነው የመቃጠል። ወይኔ እኔ በዛሬው ጨዋታ አንድ ጥሩ ነገር የተመለከትኩት ቢኖር ካልቪን ራምሴ። በቃ ይህን ተከላካይ ብቻ ነው። ያው ብዙዎቻችሁ የሊቨርፑል ደጋፊ ይህን ተጫዋች ላስታውሳችሁ፣ ያው ከአበርዲ በ2022 ያስፈረም ነው ራይት ባክ ነበር። እናም በሰዓቱ በውሰት ብዙ ጊዜ ይሰጥ ነበር፣ በጉዳትም እንዲቆይቶ ነበር። እናም እኔ በቃ በዛሬው ጨዋታ ጥሩ ነገር የተመለከትኩት እሱ ነው። ለባካፕ ያስፈልገናል፣ ያው በፍሪፖንግ እና በብራድሊ ቦታ ማለት ነው። እናም ቆንጆ መከላከልን ጥሩ እንቅስቃሴ ሲያደርግ የተመለከትኩት ተጫዋች እሱ ነው። ከዛ በተረፈ ግን ሽት
ስሎት ቀጣይ ጌም በእውነት ነው ምላችሁ። በቃ ቤስት 11ን አስቀምጣል አይደል ቤንች። ቀጣይ አስቶን ቪላ ጌም ላይ ምን እንደምታሳየን እንጠብቃለን። ይመቻችሁ። ካራባኦ ካፕ ፎርዝ ራውንድ ስትሄድ ያደናቀፈ ድንጋይ ደግሞ ስትመለስ ካደናቀፈ ድንጋዩ አንተነ። ሐቅ ነው ሀቢቢ። ድንጋዩ ማን እንደሆነ አሁን አረጋግጠናል። ሸባው ወረዳሉ ማለት አሁን ነው። በቤንች ነው የገባ ነው ምናምን ብላችሁ አሁን እንዳሰክሰን። እኛ በምንድን ነው የገበኛን? በኦቨር ቤንች ነው በነ ማክስ ዶመን ምናምን ነው የገባ ነው ሀቢቢ፣ በአኒዮስ ማለት ነውና ሸባው እያየናቸው ወረባለ አረ ጊዜ እኔ በጣም ደስ እያለኝ እኔ በጣም እየረካሁ ነው ያለሁት። አሁን ግን የሻሸ ደጋፊዎች በዚህ ቪዲዮ ለመስራት እንዳትሞክሩ፣ አይመለከታችሁ። ምክንያቱም በጧቱ ነው የተባራችሁትና በሸባው ውድቀት እኔ በጣም ደስተኛ ነኝ። እናንተስ? ኧረ እናንተ ባሰባችሁ። ኧረ እናንተ ሰዎች ጠናባችሁ እንዴ! ምንድን ነው? ተመላላስ ታካሚ ናችሁ እንዴ? ኧረ እየሰጧችሁ ነው በቀኝ በግራ። እናደርግላችሁኛ እንዴ? ሪፈር እንጻፋችሁ እንዴ? ኧረ ሼባው በቃ ከዚህ በላይ በቃ ሪፈር መጻፍ አለበት። ወይ ሻምፒዮንሺፕ ሂደት ጮታት አለ ወይ ላሊጋ ወይ ጀርመን ቡንደስሊጋ ቀለል የሚል ሊግ ፈልገን ሄደን እዛ ትጫወታል እንዴ? ምርኩዝህን መጣልህን እኮ አውቃለሁ። ከምርኩዝ መጣል ግን አለፍከውን አንጀቴን በላው እንዴ? አበጠሩ ድጋሚ ስንተኛ ጨዋታ ነው ስትለጠፍ ተከታታይ? ስንት 7 ደረስክ አይደል? አይበቀለት አበቃይ። ለማንኛውም በዚህ እጃችሁ በነካጃችሁ ክሬቲቭ አዋርዱ ላይ ገብታችሁ ቮት አድርጉኝ። አሁንም እንደቀጠለን የሚገርም ካምባክ ነው የምናሳየው በቮት ታሪክ ታይቶ የማይታወቅ ማለት ነው። ያው እንግዲህ ከዘራውን ጠላ አድርጋችሁ ቮቷን ቀጥሏት። አይዟችሁ። እሺ ሊንክ ባይውላል ሊንክ ይመቻችሁ። አይ ጀሚል ምን ይለበር አራዳ ልጅ እንኳን እናቴ ሞታ እንዲሁም አልቅስ ይለኛል አሉ። እንዲሁም በሙሉ ስኳዳቸው ማይችሉትን ክሪስታል ፓላስን ጭራሽ በቤንች ከቤንችም ኦቨር ቤንች የሚጮቱ ተጫዋቾችን አምጥተን ልድቅ አርጋ አርኒ ስሎት ሞክራለሁ ብላ አጋየው በገዛ ሜዳው ጠርቶ ፓላስን ናስቲ ዛሬ ደግሞ እስቲ ወዳጅነት እናርጎ። ፓላስ አይቀልድም እኮ አያውቅም እንዴ? ፓላስ እኮ የፍጥር የለውም እኮ መሳቅ የማይፈልግ ቡድን ብቸኛ ቡድን እኮ ነው። ሳቅ አያውቅም። አሳር ነው የሆነባቸው ሊቨርፑሎችን ያረዳልች ምንም ነው የማያቃልድን ነው። አርኒ ስሎት እኔ እንጃ ጫና ይቀንስልኛል ብሎ እንደሆነ እኔ እንጃ። ዛሬ ምንም ካራባኦ ካፕን አሸንፍ ይወጣል የሚል ፍላጎት ኖሮትም የመጣ አይመስልም ሜዳው ላይ። እንኳን አንተ አስበህ ባታስብስ ፓላስ ሌላ ነገር ባትፈልግስ ምን የሚመጣ ነገር አለ ወይ ነው? እኔ ነኝ እኮ የውድቀቶች መጀመሪያ በ5 ነጥብ ልዩነት ፕሪሚየር ሊግ ስትመራ የነበርከውን ክለብ ጆሮ ግንድህን ብዬ ጥጋዝ ይዤ አሁን የት ነህ? ፓላስ እያጠመደ ውስጥ ጻፈ እግሮቹ የሳር እግር ከነ ገቦን የጻፉት በቃ አይቀልድም። ፓላስ የፊት ጥርስ የለውም ያራዳ ልጅ ሳቅ አይመቸውም። ቀጥታ ወደ ገደለው ነው እኔ እንጃ አርኒ ስሎትን ፈረውለትን ያራዳ ልጅ በጤና አስቧል። ያለፈው ዓመት ዋንጫ አስበልቶ ዘንድሮ አሰልጣኝ አርኒ ስሎት ከሊቨርፑል መንበራቸው ተነሱም ምናምን የሚል መረጃ እንጃ። እኔ ጎብዬ ምንም ነው መላጣው ጸጉሩ ሊበቅል ነው የዚህ ሰውዬ። እኔ አልተመቸኝም ነው ማለት ሀሳብ አስተያየት በደንብ ሼር ኮፕሊንክ ይደረግ። እኔ ላበሽቃችሁ አይደለም በነገራችን ላይ የመጣሁት ደንዝዟል። ምን ብለህ ከ6 ጨዋታ 5ቱን የተሸነፈ ቲም ምን ብለህ ታበሽቃለህ? ድንዝዝ ድንጋይ ሆነዋል። በቃ ቡድናቸው ራሱ አብሽቆ የጨረሳቸውን ሰዎች ምን ብለህ ታበሽቃቸዋለህ? 10 ጨዋታ ክሊንሺት መጠበቅ ያልቻለ የደከመ ከረፈፍ ሽማግሌ ምን ብለህ ታበሽቀዋለህ? የዛሬ ወር እኮ በነገራችን ላይ በተከታታይ ላስት ሚኒት ላይ እያገቡ ሲያሸንፉ ፈርጊ ታይም አይደለም አርኔ ስሎት ታይም ነው መባል ያለበት የሚል ደጋፊ አሁን አርኔ ስሎት አውት ሲል ታየዋለህ። ይሄን እንደዚህ የሞተ የበከተ ቲም ነው ያላችሁ፣ የደከመ ቲም። እናንተ ናችሁ ለንግስና ከኛ ጋር የምትፎካከረው። በ20 ምናምን ዓመት አንድ ማነው ክሎፕ ሰጣችሁ። አርኔ ስሎት በግርግር አንድ ዋንጫ በላ፣ ከኛ እኩል ንጉስ ነን። አርኔ ስሎት አንድ ዋንጫ መጣ ብለ ከሰር አሌክስ ፈርጉሰን ጋር ልታወዳደረው ስሎት ታይም ምናምን። ይሄ ነው ስሎት ታይም። ፓላስ ምን አይነት አንተ ሚስት ለባሏ እንደዚህ አሰጠ? ባገኛችሁ ቁጥር ይሰጣችኋል ፓላስ።
ግላስነር ምን አይነት ኮች ነው? አርኔ ስሎት ግን በስመ አብ ቡድኑ እንደዚህ አይነት ጫና ውስጥ ሆኖ እንደዚህ አይነት ላይናፕ ይዘህ ትገባለህ? ደሞ ያስፈረማቸው አንተ አይዛክን፣ ኢኪቲኬን፣ ፍሎሪያን ቪርዝን፣ ኬርኬዝን፣ ፍሪምፖንግን ያኑላ ተጫዋች አምጥተህ እንደዚህ አይነት የደከመ ሞት ይሻላል። እና ይኸውልሽ መተሽ ይኸውልሽ እኛ ንጉሳውያን ስንል የምር ነክሰን ነው። ዝም ብለሽ በግርግር መተሽ ንጉሳውያን አትበል። ንጉስ አንድ ሀገር ውስጥ ሁለት ንጉስ አይኖርም። ብቸኛውና ዋነኛው ንጉስ እኛ ነን። ጎብላልዬ እና ሊቨርፑል ሲሸነፍ ማለት ነው የማገኘው ውስጥ እርካታ የትም አላገኘውም ነው የምላችሁ። እዲ ሼባው አረ በቃ እዲ ወጣሽ እኮ ከካራቦ በቃ ወጣሽ። በፈርስት ሃፍ እኮ ጨረስሽ። ሰከንድ ሃፍን የምትመለሱም አይመስለኝም። እኔ ንግባ የሚሉ ላይ አይመስለኝም ተጫዋቾቹ። አረ ይሄ ተጫዋች ማለት ነው እስማኤል አሳር ከሊቨርፑል ጋርማ የሆነ ችግር አለበት። እንዴት ነው የሚጠላችሁ ግን? እንዴት ነው እናንተ ላይ ማግባት የሚቀለው? አሰላለፉን ካያችሁት ምንም ግልጽ ነው እንደምትገረፉት እንደምትሸነፉ ግልጽ ነው። ግን ሊቨርፑል በዚህ ልክ አረ ወገን ወዴት እየሄዳችሁ ነው? አርኔ ስሎት ሊባረር ነው መሰለኝ። ቤተሰብ አርኔ ስሎት ሊባረር ነው መሰለኝ። የኛዎቹ ራሱ እየቀለዱ ነው። እኔ አላማሩኝም። ቤተሰብ የኛዎቹ ራሱ ኮስተር ብለው ካላገቡ በስተቀር ደስ አላሉኝም። ለማንኛውም ሊቪያንስ እኔ እንጃ እኔ የእናንተ ነገር ቶቶ ስፖርት ላይ ተጫወቱ። ባይዘዌ ቶቶ ስፖርት ላይ ተጫወቱ። ሬጂስተር ስላደረጋችሁ 50 ብር ዲፖዚት ስላደረጋችሁ የ50 ሺህ ብር ስፒን አለ። ስፒኑ ድለኛ ካረጋችሁ 50 ሺህ ብር ድረስ አላችሁ። ዶሮም አለች። ይመቻችሁ። እንግዲህ የኛዎቹ አደራ እንዳታሳፍሩ። ቦክላን my side in the see that